በደንብ ስሙኝ። ብዙ አማኞች ብዙ አገልጋዮች ጸሎት የሚባለው ነገር እንዳይጸልዩ የጨለመው ዓለም በኃይል የሰዎቹን መንፈስ ሲያደነዝዛየው ብዙ ሰው መጸለይ የፈለገ ሲተኛ አየው። መጸለይ የፈለገ ሲተኛ አየው። መጸለይ የፈለገ ሲተኛ አየው። ብዙ አገልጋዮች ጸሎት ሲያቅታቸው ሲደነዝዙ አየው። ንቁ። በተለይ በቲክቶክ ቻናል ላይ ሊብ ላይ ያላችሁ የምታገለግሉ አገልጋዮች ንቁ። ወደ ምሽግ ግቡ፣ ወደ እልፍኝት ግቡ። እግዚአብሔር በእናንተ ያስቀመጠውን ኪዳን ጠላት ሊበላ ነው። ጸሎት እንዳትጸልዩ በቲክቶክ ላይ እየዋላችሁ ያደራችሁ እንድትደነዝዙ ሰይጣን ለእናንተ ትልቅ በር ከፍቶ አስቀምጦ አይቻለሁ። ጸሎት አትጸልዩም፣ እንዳትጸልዩ። ብዙ ሴቶች ብዙ ወንዶች በዚህ ዓመት ጸሎት እንዳይጸልይ ትንዝዝ ብሎ በረዶ ሆኖ ቀዝቅዞ ነው ማየው። ቀዝቅዞ ነው ማየው። ሁለተኛ ጆሮን ጭው የሚያሰኝ ለአገር ይጠቅማሉ የተባሉ ለመንግስታት ይጠቅማሉ ለነገስታት ይጠቅማሉ የተባሉትን ኃያላኖቹን ሰይጣን በሞት ሊነጥቃቸው ሲፈልግ አይቻለሁ። ደሞም ማይቀርዳል ሞት አለ። ይህ ዓመት ላይ ትልልቅ ኃያላኖች ሲሞቱ አይቻለሁ። ኃያላኖች ሲሞቱ አይቻለሁ። ሶስተኛ ላይ በዚህ 2018 በየቦታ የማኪና አደጋ በኃይል ሲበዛ አይቻለሁ። ማኪና አደጋ በየቦታ የሰው ነፍስ በኃይል ሲቀስፍ አይቻለሁ። አራተኛ ላይ ሐዘን በኃይል በዚህ ዓመት በኢትዮጵያ ምድር ሲበዛ አያለሁ። ሐዘን ደስታ ሳቅ ሳይሆን ሐዘን ሲበዛ አያለሁ። ብዙ አባቶች ብዙ ወንድሞች ይሄ ዓመት ለቅሶ የለም ሐዘን የለም ሲሉ ነው የሚሰማው። ነገር ግን እኔ ሙሉ ነሐሴ ወርን ጾም ጸሎት ጸልይ ነበር። እያገለገልኩ እየገባሁ በቤቴ አለቅስ ነበር። አቁሜንም ጸልይ ነበር።